የሚያነሱ ሰዎችን መጀመሪያ የምጠይቃቸው ጥያቄ እኔ ላንተ መጸለይ እችላለሁ ወይ ብዬ ነው። እነርሱም አዎ ትችላለህ ብለው ይመልሱልኛል። እነሱ በቀጥታ ወዴት ይወስዱታል? እግዚአብሔርን በቀጥታ ማናገር እችላለሁ ወደሚል። እዚህ ጋር ግን ይሄኛውን መከራከሪያ አያቀርቡትም። ለምን? ጉዳዩ በቀጥታ ወደ እግዚአብሔር መሄድ ከሆነ እኔ ላንተ ለምን ጸልይልሃለሁ? አንተ ስለምን ትጸልይልኛለህ? ቀጥታ ራስህ ወደ እግዚአብሔር አትጸልይም። ይሄን ጊዜ ምን ይሉሃል? ቅዱሳን እኮ ሞተዋል። ቅዱሳን ሞተዋል። ታዲያ እንደዛ ከሆነ ክርስቶስ ለምንድነው እግዚአብሔር የሕያዋን እንጂ የሙታን አምላክ አይደለም ካለ በኋላ በሚቀጥለው አረፍተ ነገሩ ደግሞ እርሱም የአብርሃም የይስሐቅ የያዕቆብ አምላክ ነው ለምን አለ? ታዲያ አብርሃም ይስሐቅ ያዕቆብ እኮ ሞተዋል። ነገር ግን የነሱን ስም ጠርቶ እግዚአብሔር የነሱ አምላክ ነው የሕያዋን አምላክ ነው አለ። ስለዚህ ምን ማለት ነው? ምንም እንኳን በስጋ ቢሞቱ በመንፈስ ሕያዋን ናቸው ማለት ነው። ክርስቶስ ለምንድነው በሱ ያመነ ሁሉ የዘላለም ሕይወት ይኖራል እንዳይሞት ሆኖ ይኖራል የሚል ቃል ኪዳን የሰጠን ለምንድነው ታዲያ? ስለዚህ ሞት የተለያየ ትርጉም እንዳለው በግልጽ ያሳየናል። በስጋ መሞት አለ፣ በመንፈስ መሞት አለ። በዮሐንስ ራእይ መጽሐፍ ላይም ሁለተኛ ሞት የሚባል ነገር እንዳለ ተጽፎ እናያለን። ስለዚህ ለሞት የተለያዩ ትርጉሞችን መስጠት እንችላለን ማለት ነው። ስለዚህ የቅዱሳንን ምልጃ አልቀበልም ለማለት እነሱ በስጋ ሞታቸውን እንደ ምክንያት መጠቀም የቃላት ሕጸጽ ነው ብዬ ነው ማስበው። ሞት ምንድነው የሚለውን ጥያቄ እንድንጠይቅም ያደርገናል። እናውራ ከተባለ ግን እነዚያ በክርስቶስ ኢየሱስ ሆነው ሩጫቸውን የጨረሱትና የክብርን አክሊል ከእጁ የተቀዳጁት ቅዱሳን በምድር ካለነው በላይ ሕያዋን ናቸው ብለን መከራከር እንችላለን። አንዳችን ለአንዳችን በምድር ላይ እንጸልይ እንደምንለው ሁሉ እነሱም ሊጸልዩልን ይችላሉ አሁን ባሉበት ሁኔታ። ከዚያ ደግሞ እነሱ እኮ አይሰሙህም የሚል ጥያቄ ደግሞ ያቀርቡልሃል። ለምንድን ነው የማይሰሙኝ እንዴ? ሰይጣን እየሰማኝ አይደል? እኔንም አንተንም ማንኛውንም ሰው እየሰማ አይደል እንዴ ከእምነታችን ሊያደናቅፈን የሚሞክረው? እና ዲያብሎስ መስማት ይችላል፣ ቅዱሳን መስማት አይችሉም እያልከኝ ነው? እና ከቅዱሳን በላይ ዲያብሎስ አቅም አለው ኃይል አለው እያልከኝ ነው? ይህን ጊዜ ጠያቂው ማይክል ሎፍተን ፈገግ በማለትና በመልሱ በመገረም ያየዋል። ዲያቆን ምህረትም ይቀጥላል። መንፈሳዊው ዓለም እኛ እንደምንኖርበት አካላዊና ቁሳዊ ዓለም በፊዚክስ ቀመር የሚመራ ዓለም አይደለም። በመንፈሳዊ ዓለም ነገሮች የሚካሄዱት ከምናስበው በተለየ መንገድ ነው። ስለዚህ የቅዱሳንን ምልጃ መመልከት ያለብን ከዛ አኳያ ነው። በመጽሐፍ ቅዱስ ላይም በግልጽ የቅዱሳንን ምልጃ በሚመለከት ተቀምጦ እናያለን። በዮሐንስ ራእይ ላይ እንደምናየው ማለት ነው። በነገራችን ላይ የዮሐንስ ራእይ እንደሌሎች መጻሕፍት አይደለም። ወንጌላዊ መለኮታዊውን አምልኮ በአይኑ በራእይ ያየበት ነው። የሚቀርበውን ዕጣን፣ የቅዱሳኑን ጸሎት፣ ቅዱሳን መላእክት የቅዱሳንን ጸሎት ተሸክመው ወደ እግዚአብሔር ዙፋን ሲያቀርቡም አይቷል። ይህን ሁሉ ያየበት ነው። ሊቀ መላእክት ቅዱስ ገብርኤል በዘካርያስ ፊት ቀርቦ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ሲል ታያለ። በእግዚአብሔር ፊት መቆም ማለት ነው። በመጽሐፍ ቅዱስ ውስጥ እነዚህን ሁሉ መጻሕፍት ማስረጃዎች ማግኘት ትችላለህ። ለቅዱሳን ክብር ስግደት ይገባል ወይ በሚለው ጉዳይም ተመሳሳይ ነገር ነው። መጻሕፍት በጣም ብዙ ነገር ብለዋል። እንደውም በመጽሐፍ ቅዱስ ከቅዱሳን በተጨማሪ ለማንኛውም ሰውና ለአንዳንድ ነገሮችም ጭምር ስግደት እንደዚሁም ደግሞ አክብሮት ሲሰጥ ትመለከታለህ። ለምሳሌ ያዕቆብ በወንድሙ በኤሳው ፊት 7 ጊዜ ተደፍቶ ሰግዷል። በተመሳሳይ ኢያሱ በታቦቱ ፊት ሌሊቱን ሙሉ ተደፍቶ ሲሰግድ ያደረበት ጊዜ አለ። በመዝሙረ ዳዊት መዝሙር 98:99 ላይ ደግሞ ከእግሩ መረገጫ በታችም ይሰግዱለታል ይላል። ይኸውም የእግሩ መረገጫ ሲል የቃል ኪዳኑ ታቦት መሆኑን እንገነዘባለን። ስለዚህ የአክብሮት ስግደት በመጽሐፍ ቅዱስ ብዙ ቦታ ላይ ተጠቅሶ ልትመለከት ትችላለህ። በምሳሌ ላስረዳ። ለባንዲራህ ሰላምታ ብትሰጥ፣ ለሀገር መሪ አክብሮትና ክብር ብትሰጥ፣ ሰዎች የሀገር መሪዎቻቸውን ሲያገኙ ጩኸትን እያሰሙ ሰላምታን እያሰሙ በድምጽ የሚደግፉበት መንገድ ማለት ነው። በነገራችን ላይ ስህተት አይደለም። ይሄ ቅዱስ ጳውሎስን በመጽሐፉ ላይ ወደ ሮሜ ሰዎች ምዕራፍ 13 ላይ ሰው ሁሉ በበላይ ላሉ ባለስልጣኖች ይገዛ ክብርን ይስጥ ይላል። ታዲያ ለገዢዎችና ለመሪዎች የምንገዛ ከሆነ ለምንድነው በጌታ በኢየሱስ ክርስቶስ ለኖሩ የመጨረሻውን የሰማዕትነትን ዋጋ ስለ ፍቅሩ ለከፈሉ የጌታን ስም በሰዎች ልብ ላይ ለመጻፍ ሲሉ ሕይወታቸውን ሙሉ ለሱ አሳልፈው ለሰጡ ቅዱሳን ክብር ማንሰጠው እንዴት ነው ታዲያ? እኔ ለእንደዚህ አይነት ክርክር ምክንያቱ ምን እንደሆነ አይገባኝም። በመልሱ ላይ የፕሮግራሙ አዘጋጅ ማይክል ሎፍተን ምንም ሊለው አልቻለም። ሊጠይቀው የፈለገም አይመስልም። በቀጥታ ወደ ንግግሩ ብቻ እንዲያመራ ረሻ ላይ የተጠየቅኩት ጥያቄ ሲገመኝ ግን በጣም ይቅርታ ማይክል፣ ምናልባት ቶሎ ለመመለስ ብዬ እየፈጠንኩኝ እንዳይሆን። ይህን ጊዜ ማይክል ችግር የለውም ማረ ቀጥል በማለት ምልክት ይሰጠዋል። ስለዚህ ቀጣዩ ጥያቄ የእመቤታችን የአምላክና ዘላለማዊ ድንግልናን የሚመለከት ነው። በብሉይ ኪዳን ላይ በርካታ ተምሳሌታዊ አገላለጾች አሉ። ለምሳሌ የቃል ኪዳኑ ታቦት ማንም ሰው የማይነካው ከነካው ግን በእግዚአብሔር እሳት የሚቀሰፍ ነው። በተመሳሳይ በነብዩ ሕዝቅኤል የተዘጋች ደጅ ከኃያላን ጌታ በቀር ማንም የማይገባባት እሱ ገብቶባታልና እያለ የሚገልጸውን አገላለጽ ከተመለከትን ብዙ ማስረጃዎች ማግኘት እንችላለን።
ነገር ግን ተምሳሌታዊ አገላለጾቹን ለጊዜው እናቆያቸውና አንድ ጥያቄ ብቻ ልጠይቅ። ከእመቤታችን የተወለደው ማን ነው? እግዚአብሔር አይደለም ወይ? ዲያቆን ምህረት ጠንከር አድርጎ ሲናገርም እንደዚህ አለ። እኔ ምን አስባለሁ መሰለ? የእመቤታችንን ዘላለማዊ ድንግልና የሚክዱ ሰዎች ስለ ክርስቶስ የንስጥሮስን አይነት አመለካከት ያላቸው ሰዎች ናቸው። ክርስቶስ የሆነ ሰው ብቻ ነው ብለው የሚያስቡ ሎቱ ስብሐት። የእነሱን ቃላት በመዋስ የራሱ ይቅርታ ጠይቃለሁኝ እኔ። ነገር ግን እነሱ የሚያስቡት እንደዛ ነው። በደንብ ማስታወስ ያለብህ ነገር ግን እመቤታችን እሱን በጸነሰች ቅጽበት እንደ ሌሎች ሰዎች ማህፀን መሆኑን አቁመዋል። እንዲያውም እንደ ቅድስት ቤተክርስቲያናችን አስተምህሮ ሰባተኛ ሰማይ ነው የምንለው። ለምን? የዓለማቱ ጌታ የዓለማቱ ፈጣሪ አድሮበታልና ተቀምጦበታልና ማረፊያው ቦታ ሆኗልና ማለት ነው። ልክ የቃል ኪዳኑ ታቦት የሱ የመኖሪያ ቦታው የማረፊያ ቦታው እንደሆነ ነብዩ ሕዝቅኤል ያየው ደጅ የእግዚአብሔር መኖሪያ ብቻ እንደሆነ ሁሉ የእመቤታችንን ማህፀን የሱና የሱ ብቻ ነው። እግዚአብሔር የቃል ኪዳኑን ታቦት ሰዎች እንዲደፍሩት እንደማይፈቅደው ሁሉ የእግዚአብሔር ቤተ መቅደስ የመፍረስ አደጋ ሲጋረጥበት የቃል ኪዳኑ ታቦት ተሰውሯል። ለዚያም ነው ሁለተኛው ቤተ መቅደስ ሲገነባ አንዳንድ የሮማ ጀነራሎች እንዳደረጉት ወደ ቅድስተ ቅዱሳኑ ሲገባ ግን ምንም ነገር አልተገኘም። ይህን ጊዜ ጠያቂው ማይክል ሎፍተን ያረጋግጣል። እውነትን ነው፣ ምንም ነገር አልነበረም። ምህረት ይቀጥላል። አየህ እግዚአብሔር የቃል ኪዳኑ ታቦት እንዲረክስ አይፈልግም። የእመቤታችንም ጉዳይ ከዚሁ ጋር ተመሳሳይ ነው። ማንም እንዲነካት ማንም እንዲያረክሳት አልተፈቀደም። ሩካቤ ሥጋ መጥፎ ነገር ነው ተብሎ ይታሰባል እያልኩ ግን አይደለም። እያልኩ ያለሁት እግዚአብሔር ራሱ ሊወለድበት ያዘጋጀውን የጠበቀውን ማህፀን ሰው እንዲነካው በፍጹም ሊፈቅድ አይችልም እያልኩ። ምክንያቱም የእመቤታችን ማህፀን የሱ ብቻ ማረፊያ ስፍራ። ስለዚህ በእመቤታችን ዘላለማዊ ድንግልና ላይ የቤተክርስቲያናችን አስተምህሮ ይሄ ነው። እመቤታችን የእግዚአብሔር እናት ናት፣ እመ አምላክ ናት ስንል በተመሳሳይ በመጻሕፍት ላይ እግዚአብሔር ቀናተኛ አምላክ መሆኑን ደጋግሞ ነግሮናል። የእርሱ የሆነን ነገር ከማንም ጋር አይጋራም። በነገራችን ላይ እናንሳ ከተባለ የእመቤታችን ዘላለማዊ ድንግልና ከጥንታዊ የክርስቲያን አባቶች አስተምህሮ ውስጥ ጭምር የነበረ ነው። በዚህ ጉዳይ ላይ ቅዱስ ጄሮም ከማን ጋር አንድ ጠንካራ ክርክር አድርጎ ነበረ። ይቅርታ ስሙ ሊጠፋብኝ ነው መሰለኝ። መምህር ምናልባት አንተ ካስታወስከኝ በማለት ዲያቆን ምህረት ፕሮፌሰር ማይክል ሎፍተንን ይጠይቀዋል። ስሙ ሄልቪ ይህን ጊዜ ፕሮፌሰር ማይክል ሎፍተን ሄልቬዲየስ ማለትህ ነው በማለት ይመልስለታል። ዲያቆን ምህረትም ሄልቬዲየስ ልክ ነህ፣ አዎ። ቅዱስ ጄሮም ከሱ ጋር በዚህ ጉዳይ ላይ በጣም ጠንካራ ክርክር አድርጎ ነበር። ምክንያቱም ሄልቬዲየስ እመቤታችን ድንግል አይደለችም ብሎ ነበረ ሲከራከር የነበረው። ቅዱስ ጄሮም ግን በእመቤታችን ጉዳይ ቀልድ እንደማያውቅ የምታውቀው በሰላማዊ ቋንቋ ካናገረው በኋላ አንተ የሰይጣን ልጅ ብሎ ነው የጠራው። ይህን ጊዜ ማይክል ሎፍተን መሳቅ ይጀምራል። ዲያቆን ምህረትም አፉ በሳቅ እንደታፈነ ለምን ይመስልሃል? ምክንያቱም ስለ እመቤታችን ስለ እናታችን በዛ መንገድ ልትናገራለም ልታስብ እንዴት ደፈርክ በማለት ነው። ስለዚህ ይሄ ቀደምት አባቶች የፈጠሩት ትምህርት አይደለም። ሉተር እንኳን በዚህ ያምን ነበር። ታምናለህ? ሉተር እንኳን በእመቤታችን ዙሪያ ባሉ አብዛኞቹ አመለካከት ያምን ነበር። ለምሳሌ ዘላለማዊ ድንግል መሆኗንና ንጽሕት ፍጽምት መሆኗን ይቀበል ነበር። ማረጓን እንኳን ያምን ነበር።